ወይ ሰላም ነው? ሁሉ አማን ነው። አማን ጠይብ። ኬክ ጨረስክ? እየበላህ ነው? ተበላ። እሱ አላፈጠርክም እንዴ? ኧረ እኔ አልፈልግም። የእናንተ ኬክ እዛው ቀቅለ ብለው። ምን ነው አልክ? ኬክ አልወድም ነው? ኬክ አልወድም ነው? ለምን ትዋሻለህ? አትዋሽ። ትወዳለህ። እንደውም ማለት ኬክ አትንቀሳቀስም አሉ። እኔ እናንተ በበቆሎ ቂጣ ነው ያደግነው። ማንዋሽ እኔ በበቆሎ ቂጣ ነው ያደግኩት። ምን ኬክ ነው? ኬክ 20 ምናምን ለእኛ ኬካችን በቆሎ ቂጣ ነው። ሽልጦ ታውቃለህ? እናውቃለን፣ በደንብ ነው የምናውቀው። ማናውቀው ነገር የለም። ሆዴን ያመኛል ኬክ። እኔ አንተንስ? መልካም። እሺ ኦኬ። ዛሬ እየተነጋገርንበት ያለ ነው ምንድነው? እሱ ከዛቶች ጋር የአላህ ዛቶች ተብለው ከምታጸድቁት ውስጥ አላህ እጅ እግር እንዳለው ታጸድቃላችሁ። ያልተገለጹትንስ በምን አይነት ሁኔታ ነው የምታጸድቁት የሚለውን የምንመለከት ይሆናል ማለት ነው። ከዚህ ጋር የተያያዘ ሰሞኑንም እየተነሳ ስለነበረ ከዚህ በፊት ገብተንበታል። እስኪ መለስ እናድርገውና ከአንድ 3 ወር በኋላ መሰለኝ ይህንን ከገባንበት አላህ አሉት የሚባሉት ተገልጸዋል። አላህ ቀኝ ግራ አጽድቃችኋል። አላህ ምክንያቱም ቀኝ እጅ እንዳለው ታጸድቃላችሁ፣ ግራ እጅ እንዳለው ታጸድቃላችሁ። ቀኝና ግራ እጅ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው ማለት ነው። እንደሚታይ በቂያማ ቀን ታጸድቃላችሁ፣ መሄድ መምጣትም ታጸድቃላችሁ። ይሄ ደግሞ ለፍጡራን የሚሰጥ ብለን እኛ እናምናለን። ይሄዳል ይመጣል ብላችሁ የምታጸድቁ ከሆነ እጅ እግር እንዳለው የምታጸድቁ ከሆነ ያ እጁም እግሩም ደግሞ የጊዜ ጉዳይ እንጂ በቂያማ ቀን የሚታይ ከሆነ ያ የሚታይ ነገር በባህሪው ደግሞ ዳይሬክሽን አለው፣ አቅጣጫ ይፈልጋል ማለት ነው። እዛ ጋር እዚህ ጋር ተብሎ ይገለጻል። የምታየው ነገር ያ የምታዩት ነገር እጅ ብቻ ነው ወይንም ጭንቅላትም አለው ወይንስ የለውም የሚል ነው ጥያቄያችን። ሙሳ ሰማሁት ከሆነ ያው እንደ ሀዲስ ከሆነ እጁ ብቻ እኮ የግል የሚታይ ነገር የለም። እዛኔ ከአላህ ጋር ትገናኛለህ ነው የሚለው እንትን እንደ ሀዲስ ከሆነ ግን ያሁኑ አሁን ከአላህ ሁሉ ነገር አለኝ አታመሳስሉ ብለዋል። ገባ? ኦኬ። አታመሳስሉ የሚባለው ነገር አሁን አለማመሳሰል ማለት ምን ማለት ነው? ከሰው ጋር አይመሳሰልም። ሰው ተፈጥሮ አይደለም። ገባ? ፍጡር ነው እንጂ እሱ ወይ ፍጡር አይደለም። አሁን አይመሳሰልም ሲባል በምን? ለምሳሌ መልኩን ነው? መጠኑን ነው? ምኑን? ሁሉ ነገር በሁሉም አይመሳሰልም። እሺ በሁሉም አንድ ሰው አይደለም። አይመሳሰልም። ተስማማው። ስለዚህ ሰውን አይመስልም፣ ግን የራሱ እጅ አለው። እኔ በላቸው። አዎ ባልኩህ እኮ ስንቴ ነው የምታነሳው? ጥያቄ መልካም እኮ ተስማማን። ስለዚህ ጭንቅላትስ ምን? እኔ እንጃ በእናትህ ጭንቅላት ወይኔ ምንድን ነው አለው ተባልክ እኮ። ኦኬ ጭንቅላት አለው የሚል አለ። አሁን ለምሳሌ ሁሉ ነገር አለኝ ማለት እኮ ጭንቅላት ለምሳሌ አላለም። አሁን ጭንቅላት የሚል እንትን ፊደል አልሰማሁም፣ ግን ሁሉ ነገር አለኝ እሰማለሁ፣ ያለው ከሰው ጋር አታመሳስሉ ብለዋል አላህ። እና በዛው ላለማመሳሰል ከጣርኩኝ ጭንቅላት ሳይኖረው ይሰማል ብዬ ብወስድስ? ጭንቅላት ግን የለውም እግር ነው ያለው፣ እግሩ ነው የሚሰማው ብልስ? ፈጣሪ ነው እኮ እንዴት እንደፈለገ እንትን ማለት ይችላል። አንተ እኮ ለምሳሌ አሁን ኢየሱስ ፍጡር ነው ታምናለህ። ገባ? እንደሱ አሁን አንተ እሱ ማመሳሰል ትችላለህ። እዚህ ጋር እሱ አላህ ጋር ማመሳሰል አልችልም። ሌላ ቶፒክ ውስጥ አትግባ። አሁን አላህ ላይ ቁምና ምን ያስቃዳ ትሳቅ። የእሱን እናንተን የፈጠረ አምላክ ስለሆነ በስጋ የተገለጠ ነው። አላህ በስጋ ተገልጧል እንደዛ ብለህ የምታምን ከሆነ ዌልካም። ግን እንደዛ ስለማታመን እኛ በስጋ የተገለጠ ነው መለኮት በስጋ ተገልጧል ብለን እናምናለን። ስለዚህ ክርስቶስ እጅና እግር ምናምን የሚባሉ እነኛ በስጋ ስለተገለጠ ብለን እናምናለን። እሺ አሁን ለምሳሌ የተገለጠውን በሙላት አካል ነው የምታምነው ወይንስ ያልተገለጡ አካላቶች የሉትም ብለህ ነው ዲና የምታደርገው?
በቃ ያልተገለጡ አካላቶችም ይኖሩታል ብዬ ነው ማስበው። አሁን እንደናንተ ከሆነ ያው ሁሉ ነገር ስላያችሁት እንደ ሰው ሽንት ቤት ስለሚጠቀም ልታመልኩ ትችላሉ። ስንት ቤት ይጠቀማል እናንተው ታውቃለህ? ክፈት መረጃው አለ ወላሂ አለ። እኔ እውነቱን ነው ታውቃለህ። ደግሞ አንተ ክፈት መረጃ የመረጃ ቸኩር ችግር የለውም። ግን እኔ አሁን ያልሰማሁት ያላየሁት ያናነበብኩት ነገር እንትን አለ። ለምሳሌ አሁን ላይ መቸኝ ይችላል። አዳምጥ አላህ እንዲህ እያደረገ ነው ብልህ መረጃ ትጠይቀኛለህ። አሁን መረጃ ጠየቁ። ከመለጥፍ መረጃውን ክፈት ላወራሃት። በምንድን ነው የምለጥፈኝ? ተረጋጋ። ምንድን ነው አታካብድ። እኔ እውነቱን ነው የምነግርህ። አንተም ታውቃለህ። አላህና መሐመድ ቡም እያደረጉ ነው ብለህ መረጃ ጠይቀኝ። ታምናለህ እንደዛ? ስለዚህ መረጃውን ክፈት። አሁን ላወራሃት እጠይቅሃለሁ። አሁንም እኔ እውነቱን ከፈለክ ያው ችግር የለውም፣ ቀጠሮ እንይዛለን። እያለ ደግሞ አሁን በእናትህ መረጃ እያለ እውነት ነው ያወራሁት ትላለህ እና እኔ አሁን ሁለት ስልክ ላይ ያስኩ አሁን ለምሳሌ ገባ። ለዛ ነው እኮ እሺ። ያው በቃ ያው ክርስቲያን እንትና ይከፍትልሃል፣ ክርስቲያን ይከፍትልሃል መረጃው ካለ። እሺ ጥቅሱን ንገረን። እሺ አለ ወላሂ አመጣልሃለሁ። ነገ መጣ እንትን እላለሁ ከፈለግ። ወላሂ ይላል በእናታችሁ ወይኔ ለከር መማድ ይቻላል። ኤኒዌይስ እሺ ወደ ቶፒኩ ተመለስ። ወደ ቶፒኩ ተመለስ እና ሰው አምላኩ ጭንቅላት እንዳለው ታውቃለህ? አለው የለውም ነው አርጉመንት። እኔ እንትን ማለት አልችልም ነው የምልህ። ገባ? አታመሳስሉ ብለዋል። ሁሉ ነገር እንዳለው በቃ እንዳንተ እንደ ሰው ጭንቅላት መመሳሰል አይችልም። ገባ? ወይ ጭንቅላት አለው የለውም ማለት አልችልም። እዚህ ጋር እንትን መመራመራችን እጅስ አለው ነው የለውም ነው የምትለው? አማርኛ አይደለም እንደ ማወራው አለው ብዬ ሁሉ ነገር እንዳለው እጅ ላይ ሲሆን አንከበዳል። ዋይ ሙሳ እጅ ላይ ሲሆን አለው አይመስልም አልክ። ጭንቅላትስ ቁርአን ላይ ስለተናገረ ነው እኮ አሁን እዚህ ጋር እንትን የምነግርህ አለኝ ብሎ ስለ ጭንቅላቱ አልተናገረም ማለት ነው። ስለ ጭንቅላቱ አልተናገረም ማለት ነው። እንደሰማሁት ከሆነ እንደ ሀዲስ ከሆነ ይመስለኛል። አልሰማሁም እኔ በሰማሁት ያለው ባወቅሁት ያለው ማስረዳ እኮ ያወቀው አምላክህ ጭንቅላት ይኖረው ግን አታውቅም። እግር እንዳለው ግን ታውቃለህ። አሁን ከአላህ ጋር ጭንቅላት እንዳለው ግን በእናትህ ወይ ለምን አጣላለኝ? ምን አጠፋው? አይ መላስ ረጅም ነው፣ በጣም ነው የሚዋጋው። ጤና ይስጥልን እፎይ። ምንድን ነው ያዋጋምተው? ሀያት ልመልስልህ ነው። ሀያት ትቀጥል። ኦኬ ሴቶቹ ባይዘው ጎበዝ ናቸው። ትንሽ አመሰግናለሁ። ትንሽ ማቆየት ይቻለሁ? አንድ ጊዜ ስራ ሊስሉ። እሺ አርጉመንቷን በደንብ ለማወቅ ነው። ኤኔስ እፎይ ጤና ይስጥልን። ሰላም እንኳን አይ ቲንክ ውሳ ነው ሀሊማ እና ውሳ አህመድ ይቀድመሃል። እሺ ማነው ውሳ ነው ማነው የሚለው? አይ ቲንክ አለ። አህመድ ቀጥል። አይሰማም? ቀጥል። እሺ እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እና እፎይ ጥያቄ አለኝ እና እዚህ ጋር ጥያቄ ምን መሰለህ? አንተ ግን ስለ አላህ ስብሐነ ወተዓላ ለምሳሌ ያህል የተለያዩት ነገሮች የምትጠይቅበት ምክንያቱ አልገባኝም። ለምሳሌ ያህል ያው አንተ እምነትን ይዝቅ ሌሎችን ሰዎች ለምሳሌ በእምነትህ ያለውን ነገር አቋም ገልጸህ ማስረዳት ነው እንጂ ስለዚህ ስለ ሙስሊሞች እምነት ውስጥ ገብተህ እግር አለው ጭንቅላት አለው ማለቱ ለአንተ ምን ጥቅም አለው ማለት ነው? ጥቅሙ በኋላ ይገባሃል። ጥቅሙ ዋናው ምንድን ነው? አንተ የምታመልከው አምላክ እንዳልሆነ ለሰዎች ማሳየት ነው ዋናው የኛ ጥቅማችን። አሁን ኡስታዞችን ትሄድና እንዳለ ቤት ከፍተው የሚሰሩት ምን አግብቷችሁ ነው ስለ ክርስትና መጽሐፍ ቅዱስ የምታወሩት? ምን አግብቷችሁ ነው ስለ ስላሴ የምታወሩት? ምን አግብቷችሁ ነው ስለ ክርስቶስ የምታወሩት? ኡስታዞችን እንዳለ ሄድና በላቸው። እኔን ሳይሆን
እኔ ሙስሊሞች አንዳንዴ በጣም የምታስቁኝ እናንተ በቃ አስቸጋሪ ነው ማይንድ ሴታችሁ በእነዛ ስለተቀረጸ እኛ ብቻ መተቸት አለብን፣ እኛ ብቻ እንትን ማለት አለብን፣ የእኛን ማንም መናገር የለበትም በሚል ስላሳደጓችሁ ማለት ነው። እዚህ 6,000 ሰው ፊት መጥተህ ግን ይህን ስታወራው አለማፈር ነው። ትሄድና ከና አቡ ሀይደር ጀምረህ ከትንሽ እስከ ትልልቅ ኡስታዞች ምን አግብቷችሁ ነው ስለ ክርስትና ክርስቶስን እንደዚህ ነው እንደዚህ ነው እንደዛ ነው የምትሉት? መጽሐፍ ቅዱስ እንዲህ ነው እንዲያ ነው የምትሉት? ምን አግብቶ ምን ቆርጦ ነው ከቁርአን ውጭ የምታወራው ትሉታላችሁ ማለት ነው። ከዛኛ ጋር መጣችሁ ስለ ቁርአንና ስለ አላህ ታወራለህ ስለ አንድ ከላም ትርጉም የማታውቅ ሰው አሁን እንዲህ ነው ብለህ አልቅስ ከሰሩልና ታብታብ እያደረግ ከሚስትህ ጋር አልቅስ። ብታለቅሱ እንዳገቡት ስታችሁ ኤኒዌይስ አህመድ እንኳን ላመጣ ሙሳ ትስቃለህ። እኔ ጭንቅላታችሁን እኮ እንዴት እንደምትጸየፈው ብታውቅ። ምክንያቱም በጣም የበታችነት ስሜት የተጠናወታችሁ ስለሆናችሁ ማለት ነው። የእኛዎች እናንተ ጋር የምሬ ነው። የእኛ እናንተ ጋር መጥተው ለምንድን ነው የምናውቁብን ሃይማኖታችንን አትታችሁብን ሚል አታመጣም። የእናንተዎቹ ግን መጥተው ሁሌ ማልቀስ በጣም ይሰለቸው። በጣም ቦሪንግ ነው እንደዚህ ሲሆን። ማልቀስ እኮ አይደለም ይሄ ማልቀስ አይደለም። በቃ ለምን በስነስርዓት አታስረዳም? አሁን ግባት ጥያቄውን ሰምተሃል? እሺ ጥያቄውን ሰምተሃል? ሰምቼዋለሁ። ኦኬ አላህ ማንንም አይመስል እጅ እና እግር አለው ብለህ ታምናለህ? አላህ የማይወልድ የማይወለድ አንድ ማምሳያ የሌለው አንድ አምላክ ፈጣሪ ነው። እኔም የጠየቅኩ እኔ ለእርባታ አልፈለግኩትም። ማን ነው አይደለም ብዬ አልጠየቅኩም። ያልጠየቅኩ እንደምን ትቃዣለህ? ጠየኩኝ። እኔ አላህ ይወልዳል አይወልድም ብዬ ጠይቄያለሁ እኮ ነው ወይ ሙሳ ሚጠርቅ ያልተጠየቀውን ለምን ትጠይቃለህ? ለባዮሎጂ ማትስ አይደለም መልሱ፣ ለኬሚስትሪ ፊዚክስ አይደለም መልሱ። ጥያቄ ወቅ ስምህን ስትጠየቅ እድሜ አትናገር። ራሱ አዳም ትላ እንዴት ነው ስምህ ማን ነው ሲባል ከራስ ዓመቴ ነው የለውም እያልክ ነው። እጅ አለው የለውም? እጅ አለው ካልን የመለስኩልህ መሰለኝ። እጅ አለው ካልን፣ እግር አለው ካልን፣ ጭንቅላት አለው ካልን አላህ አምሳያ አለው ማለት ነው። አምሳያ እየፈጠርንለት ነው። አላህ ደግሞ አምሳያ የለውም እያልኩ ነው ጎበዝ። ስለዚህ እጅም የለውም እግርም የለውም አይደለ? እሱ አለው ካልን እያመሳሰልን ነው እያልኩ ነው ጎበዝ። ስለዚህ በተቃራኒው ምን ማለት ነው? አለው ካልን እጅ አለው ካልን እግር አለው ካልን ከፍጡር ጋር እያመሳሰል ነው አይደለ? አዎ ከፍጡር ጋር ማመሳሰል እንደሌለብኝ ነው ጎበዝ። ስለዚህ ላላ እጅን አታጠርቅም ማለት ነው። እጅ ያለው ማለት ስህተት ነው እኮ። እያመሳሰልኩ ነው እያልኩ ነው። ማመሳሰል አልችልም እኮ። ፍጡር እያደረግከው ነው እኮ። እጅ ያለው ካልክ ፍጡር እያደረግከው ነው። እግር አለው ካልክ ፍጡር እያደረግከው ነው። ፍጡር አይደለም ጎበዝ። ስለዚህ እጅ ያለው ወይንም እግር አለው አምላኬ እጅና እግር ያለው ነው ብሎ አንድ ሰው ቢያምን ፍጡር ነው እያመነ ያለው ማለት ነው። አቤት ምን አልከኝ? እጅ አለው ካልን እግር አለው ካልን እንደዚህ ጣቶች አሉት ካልን ከፍጡር ጋር ማመሳሰል ነው ብለኸኛል አይደለ? ስለዚህ አንድ ሰው ተነስቶ እኔ አምላኬ እጅ አለው እግር አለው ባት አለው ብሎ ቢል ፍጡር ነው ወይ እያመለከ ያለው? ያ አመሳሰለ ማለት ነው። ስለዚህ ስላመሳሰለ ፍጡር ነው እያመለከ ያለው። ስለዚህ ሙሳ ጋርቷል። ስለዚህ ሙሳ ጋርቷል ማለት ነው። የሙሳ አምላክ እግርና እጅ ነው። ጭንቅላት ይኖረው አይኖረው ግን አያውቅም። ጭንቅላት ይኖረው እና አይኖረው አያውቅም። ለምን ታወሳስባለህ? ይግባ ከመጀመሪያ እንዴት እንደሚሄድ እያየ ሆኗ። ዝም ብሎ ስራው እኮ ነው የሚጠመጥመው ታውቃለህ? ነው አይደለም። ምክንያቱም አልተወሳሰበም። ቆይ ምን አልከን መሰለ? እጅ ካለው እግር ካለው
እንዴ አንተ ራስህ እያዳመጥኩና ምንም አላወሳሰብኩም እኮ እያወሳሰብክ ነው። አንዴ እዚህ ወሳሰብክ ነው። አንዴ እዚህ ጋር 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 በስነ ስርዓት የምታስረዳ ከሆነ አመለስ ምንድን ነው እያወራ ያለው? ምን ማይገናኝ ነገር እኮ እያወራ ነው። ያለፈ ቶፒክ ከሆነ ስህተት የተነገረ ካለ ታርመናለ በኋላ። አሁን ቶፒክ ላይ ቆምና ምን ብለህናል መሰለህ? ምን ብለህናል መሰለህ? እጅ እግር አለው ካለ አንድ ሰው አጋርቷል አላልከንም ብለህናል። ሳ ይሄውልህ አሁን ምነግርህ ያለሁትኝ ወደ ቀጥተኛው እንትን በምዕራፍ ብትሄድ የስ እቀበላለሁ። አንተ ግን የምትሄደው ወደ ግራ ነው የምጠመጠው። ገብቶሃል? ለምን ወደ በቀናነት መልስ አትመልስም? ወይም ደግሞ ለምን በቀናነት አታወራም? ምንድነው ያልመለስኩት? ቆይ አዳምጥ። ምንድነው እያልክ ያለው? አላ እጅ አለው አንድ ሰው ካለ፣ አላ እግር አለው ካለ፣ አላ ጣት አለው ካለ ከፍጡር ጋር መሳስሏል። እሱ አጋርቷል ባላህ ላይ አልከን አይደለ? ብለናል አላልከንም? እየሰማሁ ነው። ቀጥል። ብለሃል አላልክም? የለውም እያልኩ ሸኛ አለው። እኛ ደግሞ መልስ ይሄ ነው። ምን አመላህ አይደል? የሆነ ውጥር አድርጎ ሲይዙ እኮ እንደዚህ እኮ ነው። ምንም እኮ የወጠርከኝ ነገር እኮ የለም። ምንድን ነው የወጠርከኝ? ምንድን ነው እሱ? ምን አልከኝና? እስኪ ቆይ አንድ ጥያቄ ልጠይቅህ አንተን። አንድ ጥያቄ ምን ወጠረኝ ነው? እስኪ ቀጥል። ምን ወጠርከኝ? ቀጥል። ኦኬ እሺ። መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ እያስተማረ ወይም ደግሞ እንትን ያላለ ነቢያት አሉ። ክርስቲያን ሆኑ የሚል አለ መጽሐፍ ቅዱስ ላይ ካለ አለ። የፊሊየን ጥያቄ ጠየቀኝ አለ። ሙስሊም ሆኑ የሚል ቃል በቃል አለ። ቅዱስ ያደረገው ና ቅዱስ ቁርአን ላይ እንደዚህ የሚል አለ አለኝ እና ክፈትና እስኪ ቅዱስ ቁርአን የሚለውን ስ ቃል አሳየኝ። ከቁርአን ላይ ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየኝ። ቁርአን ላይ አዳምጥ። ቁርአን ላይ አሳየኝ። ቆይ ቅዱስ ቁርአን ላይ አለ ብለሃል። አሁን ክፈትና ቅዱስ አዳምጥ። ቅዱስ ቁርአን ያልከውን እስቲ ቅዱስ ቁርአን የሚል ከቁርአን አሳየኝ። ክፈት። ከቅዱስ ቁርአን ላይ ያለ አይደለ? እስቲ ቅዱሱን ቁርአን አውጣውና አሳየን። አንድ ጥቅስ ብቻ፣ ብዙ አይደለም የምፈልገው። ሆኑ እንደ ሞቱ ይላል ቃል በቃል። ክፈት። ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየን። እንትን ላይ እንዴት እንደሚሄድ ሚት አርግ። እሺ ኤኒዌይስ በደንብ አስተውሉ። ሚት አርግ። በቃ ሚት አርግ። ጅላቱ ማስክ ትስቃለ። በደንብ አስተውሉ። ሎክ በመጀመሪያ ደረጃ የአንተ አርጉመንት ለእኛ አይሰራም። ምክንያቱም በደንብ አስተውሉ ክርስቲያኖች፣ የእናንተ ኤግዛክት ወርድ ፋላሲ እኛ ጋር አይሰራም። ምክንያቱም በእናንተ አስተምሮ ዶግማ አይደለም እኛ የምንዳኘው። እኛ እንዴት እንረዳለን አስተምሮታችን እንዴት ነው በሚለው ነው እንጂ የእስልምና መስፈርት እኛ ጋር አይደለም አፕላይ የምታደርገው። ገባ? የእኛን መስፈርት እናንተ ላይ አፕላይ እንደማናደርገው ሁሉ የእናንተን መስፈርት እኛ ላይ አምጥተህ አፕላይ አታደርገውም ማለት ነው። የእኛ የራሳችን አረዳዳለን ማለት ነው። ክርስትና ስንል ምንድን ነው? ክርስቶስ መከተል ማለት ነው። ክርስትና ማለት በራሱ ክርስቶስ መከተል ማለት ነው። ስለዚህ የእኛን አረዳድ እወቁ ቅድሚያ። ኦኬ
አምላክ አላህ ወይንም ነው ብለህ የምታምነው እጅ ኑረው አይኑረው ካመሳሰል አንድ ሰው ብቻ እንደዛ ካለ ከፍጡር ጋር ማሳስሏል አጋርተዋል በሚለው ነጥብ ይዤ እላለሁ። እዛ ነጥብ ላይ እንቁምና እስማኤል እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ይመስገነው። እንዴት ነህ? አለን አለን። አሁን ያለ አካላቶች ላይ ያው ጥያቄ ነበረህና ያው እነሱን ልሞክርና ለመመለስ እኔም ያው አንድ በጣም ያው ቀላል ጥያቄ ይመስል ግን ቀላል አይደለም። አንድ ጥያቄ አለኝ ከመለስክልኝ ማለት ነው። መጀመሪያ ያው ያንተን ልመልስና ከዛ እኔ ልጠይቅ። እሺ ቀጥል። እሺ እኛ ያለ አካላቶችን እንዴት ነው የምንረዳው የሚለውን ነገር መጀመሪያ ልመልስ። እኛ አላህ አይኖች አሉት ስንል እንደኛ አይን አይደለም፣ የእሱ መለኮታዊ አይኖች ናቸው። ለምን እንደዛ ካልከኝ አላህ ሁሉን ተመልካች ነው። የኔ አይን ደግሞ ከዚህ ለምሳሌ ጎፋን ያለሁት እስከ ሰፈሬ ድረስ ነው ላይ የምችለው። አላህ ደግሞ ሁሉን ተመልካች ነው። ስለዚህ አላህ አይን አለው ማለት የኔ አይን ማለት አይደለም። አላህ እጆች አሉት ስንል ሁሉን ሰሪ እጆች ናቸው፣ ወይም ደግሞ መለኮታዊ እጆች ናቸው። ያ መለኮታዊ እጅ ማለት ደግሞ የእኔ እጅ ወይ ደግሞ የአንተ እጅ አይደለም። የሆነ ጊዜም እንደውም ገብቼ ቀለል ያለ ምሳሌ ሰጥቼህ ነበረ ካስታወስክ። ለምሳሌ አልኩ እፎይ፣ አሁን አንተ እፎይ የተቀመጥክበት ወንበር 4 እግሮች አሉት። አንተ እፎይ ደግሞ 2 እግር አለ። ያ ማለት የወንበሩ እግሮች ማለት የአንተ የእፎይ እግሮች ማለት አይደሉም። ሁለቱም ግን እግር ናቸው እያስረድቼ ነበር፣ ቀለል ያለ ምሳሌ ማለት ነው። እና ያኛ ያው አላህ እጆች አሉት ወይም ደግሞ አካላቶች አሉት ስንል መለኮታዊ አካሎች ናቸው። ሁሉን ሰሪ ሁሉን ተመልካች የሆኑ አካላቶች ናቸው ብለን እናምናለን። ይሄ ነው እስልምናው ላይ ያለው አስተምሮ። አናመሳስልም ብለህ እኮ አንተ ሳልፈልግ ታመሳስላለህ። እኔ እፎይ 2 እግር አለው፣ መቀመጫ 4 እግር አለው። ስለዚህ አይመሳሰልም የምትሉት ከምን አንጻር ነው ማለት ነው? ወይም ከጥንካሬ አንጻር ነው ወይም ከቅርጽ አንጻር ነው ማለት ነው። ሊትራሊም እግር እግር ነው። በቃ የሰውም በለው የዝሆንም በለው እግር እግር ነው። ፋንክሽኑ ምንድን ነው? መንቀሳቀሻ ነው። ሌላውን ቦዲ የሚሸከም ነው። እግር ሌላውን አካሉን የሚሸከመው መንቀሳቀሻነት የሚያገለግለው እግር ነው። ስትራክቸሩ ሊለያይ ይችላል። መልኩ ሊለያይ ይችላል። ጥቁር፣ ቀይ፣ ነጭ ወዘተ ሊሆን ይችላል። መጠኑ ትንሽ ሊሆን ይችላል። ፋንክሽኑ ግን እግር ምንድን ነው? ሌላውን አካል ተሸክሞ ከአንድ ቦታ ወደ አንድ ቦታ ሙቭ ለማድረግ የሚረዳ ነው። ወንድማችን እያለን ያለው ስለዚህ አይመሳሰልም ሲል አይመሳሰልም ስትል ምንድን ነው? አሁን ወይን ያላህ እግር በጣም ግዙፍ ነው ወይም ትንሽ ነው አይደለም። እኔ ስለመጠን እኮ አላወራሁም። አንተ ያመሳሰልከው እኔ አይደለሁም ያመሳሰልኩት። እስማኤል በማመሳሰል የጀመርኩት ቆይ ኖ ለዚህ ነው እኔ ሳልናገር ራስ አመሳሰልክ ብዬ የሰጠው ኤግዛምፕሉ ያመጣሁ አንተ ነህ። እኔንና ከወንበር እግር ጋር አመሳስለህ እኮ የሰጠኸኝ የኔን እግር ከወንበር እግር ጋር ያመጣኸው እኔ አይደለሁም። ያላህን እግር ለማስረዳት የኔን እግር ከወንበር እግር ጋር ያመሳሰልከው አንተ ነህ። እኔ እግር አለኝ ወንበር እግር አለው ብዬ እኔ አላወራሁም። ሊስን አይደለም አይደለም የወንበሩ እግር የአላህም አይን ማለት ነው። እፎይ ያልተረዳው ነገር ምን መሰለህ? አሁን አንተ እኔ ያለሁት የት ነው? አንዴ አስጨርሰኝ። እኔ ያለሁት የት ነው? አንተ የምትመለከተው ቅርብ ነው አይደለ? ያ መለኮታዊ አይኖች ደግሞ እሺ። አዎ አንተ አሁን እኔ የት እንዳለው አታውቅም። ምክንያቱም ቅርብ ተመልካች ነህ፣ ሩቅ ተመልካች አይደለህም። ስለዚህ አላህ መለኮታዊ አይኖች አሉት ስንል ምን አይነት እንደሆነ አናቅም። እኛ መለኮታዊ አይን እንዴት እንደሆነ ሁሉን የሚመለከት ዓለማትን የሚመለከት አይን እንዴት እንደሆነ አናቅም። አንተ ደግሞ እየመሰልከው ነው። መጠኑ ትልቅ ነው፣ እግሩ የእንትን ነው የእንትን ሊሆን ይችላል እያልክ ነው አንተ። እኛ እንደዛ አንልም። መለኮታዊ እጆች እንዴት እንደሆኑ አናቅም ነው ምንለው ነው። ይሄ ነው መልሱ። አንተ ደግሞ እያመሳሰልክ ነው ያለው። እስማኤል ያመሳሰልከው አንተ ነህ። አንዴ ኢንተራፕት አድርገኛ ኢንተራፕት አድርጋ እኔ ሳወራ ሚታርግ
አንተን ራስህ እያመሳሰልክ ያለህበትን ጭምር እየነገርከኝ። እኔ ያለሁት አሁን ጎፋ ነው፣ ማየት የምችለው እስከዚህ ድረስ ነው። አላህ ግን ከዚህ በላይ ያያል ብለህ የአላህን እይታ አይኖች ከአንተ አይን ጋር ያመሳሰልከው አንተ ነህ። እኔ ማየት የምችለው እስከዚህ ድረስ ነው፣ አላህ ማየት የሚችለው ግን እንደዚህ ዩኒቨርሳሊ ማየት ይችላል ብለህ ስትል ራስ የአንተን እይታ አሳንሰ የአላህን እይታ ደግሞ አስፍተህ ስትናገር ምን አድርገህ ነው? አንጻራዊነት እየሰራህ ነው። አይኑ ሊትራሊ ከአንተ አይን ጋር ማያነት ሁለቱም ተመሳሳይ የሆነ ነገር ግን የአንተ አይን ርቀት ማያይ የእሱ አይን ደግሞ ዘሆል ማየት የሚችል ማወቅ የሚችል መሆኑን እየነገርከኝ እኮ ነው። አንተን እያመሳሰልክ ያለው። ካመሳሰልክ በኋላ ግን አፐር ሃንዱ ማን ነው? አላህ ነው። በደንብ ማየት ይችላል፣ አርቆ ማየት ይችላል፣ አርቆ ማወቅ ይችላል። ያንን አመጣኸው እንጂ ንጽጽር ውስጥ የገባው አንተ ነህ አይደለሁም። እኔ ፎር ሴክ ኦፍ አርጉመንት ይህንን ተውኩልህ በቃ ተውኩት። ማነጻጸር የሚሆነው እንዴት ነው? እፎይ እኔ አይደለሁም ያነጻጸርኩት። ቆይ እስማኤል ይህን ተውኩልህ። ቶፒኬ ስላልሆነ ለጊዜው ተውኩት። ይህን ተውኩት። እኔ ጥያቄም ስላልሆነ የተጠቀሱት አላህ እጅ አለው አይን አለው። እሺ እነሱን አሰበትክ። ኦኬ አላህ ጭንቅላት አለው? በቁርአን ሲጠቀስልን እኛ እንናገር፣ ያልተጠቀሰውን ነገር ግን እንዲህ ነው ብለን አንናገርም። እንዲህ ነው ብለን አንናገርም ማለት ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቅም? እኛ ከቁርአን ከተጠቀሰልን ውጭ አንዘልም። ያው ማለት አናቦካም ማለት ነው። ስለዚህ አላህ ጭንቅላት እንዳለውና እንደሌለው ካልተጠቀሰ እግር አለው፣ እጅ አለው፣ ጣት አለው፣ ጭንቅላት ይኖረው አይኖረው አይታወቅም። አንገትስ? እፎይ አሁን ያልተረዳኸው ነገር አሁን ስትገልጽ ራሱ ልክ አይደለም። አላህ እጅ አለው ሳይሆን አላህ መለኮታዊ እጅ አለው፣ መለኮታዊ እግሮች፣ መለኮታዊ አይኖች እያልክ ነው ማስረዳት ያለብህ። እጅ ስትልማ አሁን ስለና ስለአንተ ሆኖና ይቅርታ ጠይቃለሁ። ይቅርታ እንድጠይቅ ማስረጃ አላህ መለኮታዊ እጅ አለው የሚል ከሀዲስም ከቁርአንም አንድ ብቻ ማስረጃ ስጠኝ። አንድ ብቻ መለኮታዊ እጅ የሚል ባይዘ መለኮታዊ እጅ ማለት እስማኤል በደንብ አስተውል። መለኮታዊ እጅ ማለት መልሼ ጠይቃለሁ። መለኮታዊ እጅ ማለት ምን ማለት ነው ብዬ ጠይቃለሁ። ትልቅ ነገር የተናገርክ እንዳይመስልህ። መለኮታዊ እጅ ማለት ስና ቢግ ዲል። መለኮታዊ እጅ ማለት ምንድን ነው እሱ ብዬ ስለምጠይቅ መልሼ። ነገር ግን ከሀዲስም ከቁርአንም መለኮታዊ እጅ የሚል አንድ ብቻ ትሰጠኛለህ ማስረጃ። ከዛ በኋላ ይቅርታ ጠይቃለሁ ተተሳሳትኩኝ። እፎይ አሁን እንድንረዳዳ አሁን የጠየቀኝን መልሰህ ጠይቀኝ። መለኮታዊ እጅ መለኮታዊን ምን ማለት ነው ብለህ ጠይቀኝ እንድንግባባ። አሁን አልጠይቅም፣ እሱን ቀጣይ ነው መጠየቅ። ግን አላህ መለኮታዊ እጅ አለው፣ አላህ መለኮታዊ ግራ። ምክንያቱም ተሳስተሃል ስላልከኝ ኖ ተሳስተሃል እንደዛ ትበል ስላልከኝ ስህተቴን እንድታረምና ይቅርታ እንድጠይቅ እንደዛ ተብሎ የተጠቀሰበትን አንድ ጥቅስ ብቻ ስጠኝ፣ ከቁርአንም ከሀዲስም እኮ እንድንግባባ እኮ ነው። እፎይ አሁን ለምሳሌ እኛ አላህ እኔ ሁሉን ተመልካች ነኝ ሲል ምን ማለት ነው ስንል ያው አይን አሁን እሱ አይደለም ጥያቄ። አሁን መለኮታዊ እጅ በል መለኮታዊ እግር ካላልክ ስህተት ነው ብለህኛል። መለኮታዊ እጅ ነው የሚባለው መለኮታዊ እግር ነው የሚባለው ያልክበት ማስረጃ። ወደዛ እንመጣለን። መለኮታዊ አይኖች አሉት። እሺ ከእሱ ጋር ከተስማማን ቀጥላለሁ። ችግር የለውም። አላህ መለኮታዊ አይኖች አሉት። ችግር የለውም። እሱንም ለእሱም ከሆነ ማስረጃ አንጣለኝ። መለኮታዊ አይን፣ መለኮታዊ እጅ፣ መለኮታዊ እግር፣ መለኮታዊ ጣት እንደሚባሉ ማስረጃ መለኮታዊ ተብሎ እንደሚጠቀስ ማለት ነው። ኦቨርኦል መለኮት ቢባል ማተሪያ አድርገኝ ምን ግን ኢንዲቪዥዋል ሲገለጹ ደግሞ መለኮታዊ እጅ ነው የሚባለው እንጂ እጅ አይባልም። ቆይ አዳምጠኝ። እጅ አይባልም፣ መለኮታዊ እጅ ነው የሚባለው። አላህ እግር አለው ሳይሆን መለኮታዊ እግር አለው ነው የሚባለው። አላህ ጣቶች አሉት ሳይሆን የሚባሉ መለኮታዊ ጣቶች ነው የሚባሉት። አላህ ባት አለው ሳይሆን መለኮታዊ ባት ነው የሚባለው ስላልከኝ ሶሪ ምንድልህ ከቁርአንም ከሀዲስም አንድ ማስረጃ። ጥያቄውን አሳጥረህ ግልጽ አድርገው። አሁን አንተ የፈለግከው ሊትራሊ ቃሉ ነው መለኮታዊ እጅ ይባላል፣ መለኮታዊ እጅ አይባልም፣ ይባላል አይባልም የሚለውን ነገር ነው። መለኮታዊ ቃል ይባላል አይባልም የሚለውን ነው ቃል በቃል የፈለግከው ነው ወይስ አንተ ተሳስተሃል ብለህ ቻሌንጅ ያደረከኝ እንኳ አንተ ነህ። ተሳስተሃል። አላህ እጅ ያለው ሳይሆን የሚባለው መለኮታዊ እጅ ያለው ነው ማለት ያለብህ። ተሳስተሃል። እግር ሳይሆን መባል ያለበት መለኮታዊ እግር ማለት ነበረብህ።
ባት ሳይሆን መለኮታዊ ባት ነበር ማለት ያለብህ። ተሳስተሃል ስላልከኝ ኦኬ ተሳሳትኩኝ። ከቁርአንም ከሀዲስም እንደዚህ ነው እንጂ የሚባለው እንደዚህ አይባልም የሚል ኢቭን ሰሂህ ሀዲስ ሳይሆን ዳኢፍ ሀዲስ ፈበር ልስራ አለ ዳኢፍ ሀዲስ ስጠኝ እስኪ። መለኮታዊ እጅ፣ መለኮታዊ ባት፣ መለኮታዊ እንትን ነው እንጂ የሚባለው እንደዚህ አይባልም የሚል ዳኢፍ ሀዲስ እቀበላለሁ። አርበቃል ነው የፈለግከው እንግዲህ ቁርአን ላይ አልገባኝም። በቃ እሱን እኮ ልመልስልህ ነው የምልህ እኮ አንተ እኮ ልታደምጠኝ አልቻልክም። እኛ መለኮት አይኖች ስንል ለሁሉን ተመልካች ነው። እኛ ደግሞ ቅርብ ተመልካች ነው። መለኮት እጆች አሉ ስንል ደግሞ አላህ በእጁ መፍጠር ይችላል። አንተ ደግሞ በእጅ መብላትና መስራት ነው የምትችለው፣ መፍጠር አትችልም ነው። ያ መፍጠር የሚችለው እጅ ደግሞ መለኮት እጅ ነው እንጂ አንተ እንደምታው ቃል በቃል መለኮት እጅ ይባላል መለኮት እጅ አይባልም የሚል ነገር ቃል በቃል የለም። ግን እኛ እንደዛ ብለን እናምናለን። ሁሉም ተመልካች አይኖች አሉት። አዎ አሉት። መለኮት ማለት ምን ማለት ነው? መለኮታዊ እጅ ማለት ምን ማለት ነው? ሁሉን ማድረግ መለኮት ማለት ምን ማለት ነው? በራሱ አምላክ ማለት ነው። መለኮት ማለት አምላክ ማለት ነው። ኦኬ የሚመለክ ማለት ነው። እሺ ስለዚህ አስ ኢንዲቪዥዋል መልካም የሚመለክ እጅ የሚመለክ እግር እዚህ ስማች አስፈላጊ ስላልሆነ ነው። ስለዚህ እጅ አለው፣ እግር አለው፣ ባት አለው። እነኚህ ያሉት እነኚህ ግን አንዱን መሆን ይችላሉ ነው። እያንዳንዳቸው የራሳቸው ፋንክሽን ነው ያላቸው። ጥያቄው እንድገምልኝ እስኪ አልገባኝም። አንዱ ከአንዱ የተለያዩ ናቸው አይደለም? አንዱ ከአንዱ የተለያዩ ናቸው። እጁ እግሩ አይደለም። እንዴት ማለት? እጁ እግሩ አይደለም? ያው ባህሪያቶቹ ናቸው። ያው የተለያዩን ብለህ መውሰድ ይችላል። እግሩ ነው የተለያዩ ነው ብለህ መውሰድ። ስለዚህ አንዱን አይደለም ማለት ነው። ኦኬ እያንዳንዳቸው ባህሪያቶቹ እነኛ አንድ ፋንክሽን ነው ያላቸው ወይንስ የተለያየ ፋንክሽን ነው ያላቸው? የተለያየ ተግባር ነው ያላቸው ወይንስ አንድ ብቻ? እኔ እንጃ እሱን አላውቅም። አላህ ሁሉን ቻይ ስለሆነ በፈለገው ነገር መፍጠር ይችላል። ከፈለገ በእጁም በእግሩም በፈለገው ነገር መፍጠር ይችላል። ያው የተጠቀሰ ነገር ስለሌለ እንዲህ ነው ብዬ መናገር አልችልም። ኦኬ እርስ በርስ የተያዙ ናቸው የተያዙ አይደሉም? እሱንም አላውቅም። ያው የተጠቀሰ ነገር ከሌለ አላውቅም ነው የምለው። ያው መፈትፈት ውስጥ መግባት ስለማልፈልግ ማለት ነው። ኦኬ ስለዚህ አሁን እነኝን እንዴት ነው የምናስማማቸው? እሺ የተያያዙ ካልሆኑ አንድ ነው ብለህ እንዴት ልቆጥራቸው ቻልክ? ምክንያቱም ምን ብለኸኛል መሰለህ? ከፈለገ በእግሩ መፍጠር ይችላል ስላልከኝ እግሩ መፍጠር ይችላል፣ እግሩ መሄድ ይችላል፣ እግሩ ማድረግ ይችላል፣ እግሩ መስማት ይችላል ማለት ነው። ራሱን የቻለ ፐርሰን ሆነ ማለት ነው እግሩ ራሱ። ይሄን ማድረግ ከቻለ በአንዴ ይሄን ማድረግ የሚችል ከሆነ አደሴም ታይም ደግሞ እጁም መፍጠር መስማት ማድረግ የሚችል ከሆነ ሌላ ፐርሰን ሆነ ማለት ነው። እንደገና ደግሞ በአቱም እንደዛው የተያዙ ካልሆኑ እያንዳንዱ ኢች ፋንክሽን ካላቸው የተለያየ ነገር የሚያደርጉ ከሆነ አንድ ብለህ እንዴት ነው የምንቆጥረው? ክርስቲያን ይሰራል አሁን? እሺ አሁን ያው ረጅም ደቂቃ ቆየሁኝ እና አንድ አጠር ያለች ጥያቄ ልጠይቅና ልውጣ። ያው ስለመሸም ወደ ቤት መግባት አለብኝ። በሌላ ጊዜ ወይ በደንብ እናወራለን። አንድ ያልከውን እንዴት ነው እሱ ማስማማልኛ ቅድሚያ እኮ ያው ስለ እሱ እንኳን ያው ጠለቅ ያለ እውቀት የለኝም። ያው እውቀት በሌለኝ ነገር ላይ እንኳን እንደዚህ እንትን ማለት አልፈልግም። ለዛ ነው እና ከቻልክ አንድ ጥያቄ ተጠይቅልኝና ወይ አይሆንም ካልከኝ ደግሞ ለሌሎች እድል ትንሽ ቆይ። 5 ሰዓት ላይ ጥያቄ ትንሽ ቆይ። ቶፒኩን እንጨርስና እንጠይቃለን። አይ ስለ አንድ ደቂቃም አይፈጅም። ያው ጥያቄ አይ ቤት መግባት እፎይ እንግዲህ የኦርቶዶክስ ነህ የስላሴ አማኝ ነህና በስላሴ አስተምሮት አምላክ በሶስት አካል ተገልጧል። ወይም ደግሞ ስላሴ ማለት ሶስት አካል ያው አንድ መለኮት ነው ብላችሁ ስለምታስተምሩ አንተ እፎይ ስንት አካል ነው የምታመልከው ነው? አጭር ጥያቄ ነው። መልካም
እኛ ራስ ጥያቄውን ኦርቶዶክስ ማለት በሶስት አካል አንድ መለኮት የምታምኑ ናችሁ ካልክ በኋላ እፎይ ስንት አካል ነው የምታመልከው ብሎ መጠየቅ በራሱ እንሴት ኦርቶዶክስ የምታመልኩት እንዲህ ነው ካልክ በኋላ እኔ ኦርቶዶክስ ማዕከል ውስጥ ወይም ደግሞ ከኦርቶዶክስ አማኝ አንዱ እስከሆንኩ ድረስ ምናምን አለው አንድ አምላክ በሶስት አካል ያምናለው ማለት ነው። ስለዚህ መጀመሪያ ፖይንት ስላሴ ምንድን ነው ብለህ አሁን ስላሴ ምንድን